ይሄ ነገር አሁን ለእናንተም ለብሮድካስታችሁም ትልቅ አደጋ ነው። እንደዚሁም ደግሞ ለክርስቲያኒ ሙስሊም ነኝ ለክርስትና እምነት ተከታዮችም ትልቅ አደጋ ነው። ምክንያቱም አንድ ክርስትና እምነት በውሸት አይቆምም። እውነትን በማሳወቅና እውነትን በማስተማር ነው አይደል የሚቆመው? የት አገኘሃት? የት ነበር ያገኘሃት? ከእስልምና ወደ ክርስትና ለመምጣቷ ክርስትናን በአግባቡ አውቃ ጠይቃ ተምራ አረጋግጣ እስልምናን ትታ ወደ ክርስትና ለመምጣቷ ምን ማረጋገጫ አለ? መስጂድ ውስጥ ጥያቄ በጠየቅን ቁጥር አላህን አትመራመሩት ወይም ሸይጣን ናችሁ ወደሚለው ስድብ ነበር የሚቀነው እና እኔ 11 ክፍል ተማሪኝ ነው ሙሉ ለሙሉ ከመስጂድ የወጣሁት። ቅራአት መቅራት ቤት ውስጥ ማቀራቸው ልጆች ኢቭን ማቅራት አቆምኩኝ። እኔም ከመስጂድ መሄድ ቀረሁ። ከዛ ኡስታዝ ለምንድን ነው የማትመጪው ምናምን ጥያቄን ስትመልስልኝ ምናምን ነው አንቺ በቃ ሸይጣን ነሽ ነበር የሚለው። ለምንድን ነው እንደዚህ የምታረጊው? ሰው አላቀውም የምታስተምሩኝና አካል ስለማላቀው እንደፈለኩ ነው። በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። ሰላም እንደምን አላችሁ ውድ ተመልካቾቻችን፣ ውድ የዚህ ቻናል ቤተሰቦች። በዚህ ሳምንት እጅግ በጣም አነጋጋሪ የሆኑ የተወሰኑ ቪዲዮዎች ወጥተዋል። ከመግቢያ ያያችኋቸውና እንዲሁም ሌሎች ቪዲዮዎች ተካተውበታል። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኳችሁ ወደ ቪዲዮ ከመሄዳችን በፊት ለዚህ ቤት አዲስ ከሆናችሁ ከፕሮፋይሉ አጠገብ ሰብስክራይብ የምትል በተን አለች፣ እሷን መጫናችሁ አትርሱ። እንዲሁም ላይክ ማድረጋችሁን አይረሳ እንላለን። ወደ ሐሳባችን ስንመለስ ከሰሞኑ እጅግ በጣም አነጋጋሪ የሆነው አንዲት የሙስሊም ሴት እንግዲህ ከእስልምና ወደ ክርስትና መጥቻለሁ በሚል አንድ ሚዲያ ላይ ሄዳ ኢንተርቪው አድርጋ ነበረ። ይህንን ኢንተርቪው እንግዲህ በኋላ ደግሞ አይ እኔ በትክክል አይደለም ኢንተርቪው ያደረኩት ማለትም እኔ ራሴ አይደለሁም ነገር ግን ድምጹ ሁሉም ነገር የራሴ ነው በማለት እጅግ በጣም አወዛጋቢ የሆኑ ንግግሮችን ተናግራለች። በዚህም ምክንያት እንግዲህ ሶሻል ሚዲያው እጅግ በጣም በኃይለኛው እየተናወጠ ይገኛል። እሱን ነገር ምንድነው ዛሬ አጥርተን እናየዋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ወደ መጀመሪያ ሐሳባችን ስንሄድ እቺ ልጅ የመጀመሪያ ኢንተርቪዋ ምን ይመስል ነበር የሚለውን ነገር በተወሰነ ላሳያችሁና ከዛ በኋላ ያሉት ነገሮች አብረን እናያለን። ሁሉም እንደ አረበኛ ልክ ናቸው። ወደ አማርኛ ግን እንትን ስንላቸው ሁሉም ጥያቄ ያስነሱ ነበር። መስጂድ ውስጥ ጥያቄ በጠየቅን ቁጥር አላህን አትመራመሩት ወይም ሸይጣን ናችሁ ወደሚለው ስድብ ነበር የሚቀነው እና እኔ 11 ክፍል ተማሪኝ ነው ሙሉ ለሙሉ ከመስጂድ የወጣሁት። ቅራአት መቅራት ቤት ውስጥ ማቀራቸው ልጆች ኢቭን ማቅራት አቆምኩኝ። እኔም ከመስጂድ መሄድ ቀረሁ። ከዛ ኡስታዝ ለምንድን ነው የማትመጪው ምናምን ጥያቄን ስትመልስልኝ ምናምን ነው አንቺ በቃ ሸይጣን ነሽ ነበር የሚለው። ለምንድን ነው እንደዚህ የምታረጊው? ሰው አላቀውም የምታስተምሩኝና አካል ስለማላቀው እንደፈለኩ ነው። እንግዲህ እንደተመለከታችሁት ይሄንን ሐሳብ ነበረ ቅድሚያ የተናገረችው። ኢንተርቪው በጣም ሰፊ ነው፣ ገብታችሁ ማየት ትችላላችሁ። ሎዛ ሚዲያ በሚል ነው እንግዲህ ኢንተርቪው የተደረገችው። ይሄንን ሚዲያ ከዚህ በፊት የምናስታውሰው እንደዚህ አይነት ነገሮችን አዳዲስ ሆኑ ክርስቲያኖችን አቅርቦ ኢንተርቪው አድርጎ በመጠየቅ ይታወቃል። ይህችም ልጅ እንግዲህ ልክ እንደዛው አዲስ ኦርቶዶክስ ነኝ፣ አሁን ደግሞ ወደ ክርስትና መጥቻለሁ፣ ለምንድን ነው ወደ ክርስትና የመጣሽው የሚለው ጥያቄ ስጠይቃት ደግሞ እንደሰማችሁት መልሶቿ ምናምን ያዘጋጀች ነበረ። ነገር ግን በኋላ ምንድነው ያለችው የሚለውን ነገር ታዲያ ተጽዕኖ ያመጣው ምንድነው የሚለውን ነገር እንመልከት። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሳመት ነው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንታሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሁለት መሐመድ ኢማምና ኡሙል ኸይር መሐመድ የምትባል እህት አለችኝ። ስሟ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። እንግዲህ እንደተመለከታችሁት ይሄንን ንግግር ተናግራለች ማለት ነው። ሐሳቡን ቀጥላለን ምንድነው መጨረሻው የሚለውን ነገር። ለማንኛውም ኢንተርቪው ሳደርግ እኔ ራሴ አልነበርኩም ማለትም ራሴ ነኝ፣ ግን ምን አድርገውኝ እንደሆነ ማወራውን ነገር እያንዳንዱ ነገር እኔን አይወክልም። እኔ ሙስሊም ነኝ፣ የትም ቦታ ሄጄ አላቅም። ይሄ በጣም አወዛጋቢ የሚያደርገው ትልቁ ነገር ደግሞ ይሄንን ሚዲያ ያለው አዲስ አበባ ነው። እሷ ደግሞ ያለችው እንደሰማችኋት ያለችው ወሎ ውስጥ ነው ማለት ነው። ስለዚህ እጅግ በጣም አነጋጋሪ ያደረገው ትልቁ ነገርም ይሄ ነው። ለማንኛውም እስኪ እንቀጥል፣ ሐሳቧን እንስማው።
እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። ተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ የሚያጋባ ነገር ይመስላል። ነገርየው እጅግ በጣም አስደንጋጭ ነው። በዚህ ነው በጣም ብዙ ሙስሊሞች እየተናደዱና እየተበሳጩ የሚገኙት። እውነትስ እሷ በማታውቀው ነገር ወይም ደንዝዛ ነው ወይ እንደዛ ስታወራ የነበረው? እንግዲህ በጣም እስልምናን በሚያጠለሽ መልኩ አንዳንድ ነገሮች ስታወራ ነበረ። ወሃቢያና እንትን ናቸው ሙስሊሞች እንደዚህ ናቸው እያለችም ተደጋጋሚ የሆኑ ሀሳቦች እያነሳች ነበረ። ታዲያ ለዚህ ነው አሁን ሙስሊሞችን ይቅርታ እየጠየቀች ያለችው። እውነት ምን ይመስላል የሚለውን ነገር የተለያየ ሀሳቦች እየተሰጠ ነበር በዚህ ጉዳይ። እስኪ የተወሰኑ ሰዎች የሰጡትን ሀሳብ እንመልከትና መጨረሻ ላይ ያ ሚዲያ እንዴት ነው ኢንተርቪው ያደረጋት፣ ወደዛ ሚዲያስ እንዴት ነው ሄደችው የሚለውን ነገር ደግሞ እናያለን። እኔ ምላችሁ ይሄ ሁለቱ መልክ ይመሳሰላል እንዴ? ግራ ተጋባን እኮ። ይችኛይቱ ከሰሞኑን ከእስልምና ወደ ክርስትና ተቀይራ በሆነ ሚዲያ ላይ ምስክርነት ስትሰጥ የነበረች ነች። ሂጃቤ ገባሁት ቤተክርስቲያን በጣም መስቀል አውጥቶ ሰው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም። እስልምና ፍቅርን አይደግፍም። በነገራችን ላይ መስጂድ ውስጥ ቢሆን ማህተባስ እንዲች ደግሞ በባለፈው ሚዲያ ላይ ቀርቤ የነበርኩት እኔው ነኝ። በዚህ መልኩ ሰዎች ግራ ተጋብተው እንግዲህ የተለያዩ ሀሳቦችን እየሰጡ ነበረ። ነገር ግን ሚዲያውን በደንብ ጠንከራ አድርጋ የጠየቀች አንዲት ልጅ አለች፣ ከሁለቱም ገለልተኛ በመሆን ማለት ነው። እሷን ተዋሰው ስላስጨነቃት ነው ጭንቅላት ያሞኛል እንዲህ ብያለሁ ምናምን የምትለው ነገር ግን የሚዲያው ባለቤት ናት ተጠየቅ እያለች ትገኛለች። እንስማት። የት አገኘሃት? የት ነበር ያገኘሃት? ከእስልምና ወደ ክርስትና ለመምጣቷ ክርስትናን በአግባቡ አውቃ ጠይቃ ተምራ አረጋግጣ እስልምናን ትታ ወደ ክርስትና ለመምጣቷ ምን ማረጋገጫ አለ? አንድ። ሁለተኛ የት ቤተክርስቲያን ነው የስላሴ ልጅነትን በጥምቀት የተቀበለችው? የት ቤተክርስቲያን ነው? የትኛው መምህር ነው ያስተማራት? የየት ቤተክርስቲያንስ ነው አባል የሆነችው? ወይም የየትኛው ቤተክርስቲያን ነው ለሷ ኃላፊነት የወሰደው? ከየት ነው ያገኘሃት? ይቺ ልጅ አሁን ሶሻል ሚዲያው በሙሉ እያራገበ እያስጨነቃት ስለሆነ የሚጥል በሽታ አለብኝ እኔ ወድቄ ልገኝ ይችላል ማምለጫ እየፈለገች ነው። ተጨንቃለች። አንተ እጅን አጣምረህ ቁጭ ብለሃል። አንቺ የሚጥል በሽታ አይደለም ያስወራሽ። የሚጥል በሽታ ሌላ ነው። ሚዲያው ላይ ቁጭ ብለሽ ጊዮርጊስ የሚል ማህተብ አድርገሽ እንደገና ጊዮርጊስ ምናምን የሚል ነገር አድርገሽ ቁጭ ብለሽ ነጠላሽን አጣፍተሽ ብዙ ነገር ብለሻል። እሱ ከምታወሪው በሽታ ጋር የሚገናኝ አይደለም። ተጨንቀሽ ሊሆን ይችላል፣ ማምለጫ እየፈለግሽ ሊሆን ይችላል፣ አናቅም። ነገር ግን አላክሰሽ የወጣሽው ነገር አለ። ለምሳሌ እስልምናን በሁለት ከፍለሽ ወሃቢያና ምናምን ናቸው ምናምን ስትይ ነበር፣ ስትቀበጣጥሪ ነበረ። ዘን ዲስ ታይም ላይ መተሽ በሽተኛ ስለነበርኩ መቼ እንደተቀረጽኩኝ አላቅም፣ ድምፁ የኔ ነው፣ መልኩ የኔ ነው። እሱ ማምለጫ አይደለም። የት ተገናኝታችሁ ይሄን ቀረጽ አድርጋችሁ ለእኛ እንደሰጣችሁንና አሁን ለዚህ ጉዳይ በጋራ መፍትሄ ለምን እንደማሰጡ ነው ለመጠየቅ የመጣሁት። እኔ እንደዚህ አይነት ነገር በእምነቴ ላይ በሃይማኖቴ ላይ ከምናገር የራቁት ቪዲዮ ቢለቀቅብኝ ይሻላል የሚል ሁሉ ነገር ብለሻል። ምንም አያስፈልግም። የራቁት ቪዲዮ ባንቺ ላይ የሚለቅ የለም። ይሄ እኮ ከራቁትነት ያለፈ ነው የአውራሽ የነበረው ነገር። ልጅቷ ሀሳብ የኔም ሀሳብ በጣም ይሄንን ነበረ ማለት ነው። እንደ ሚዲያ እንደ አንድ ትልቅ ሚዲያ ይሄንን ያክል አንገብጋቢ የሆነ ኢሹ ሲቀርጽ ወይም ነገር ሲያዘጋጅ ይሄንን ነገር የት አግኝቷት በምን ምክንያት እንዴት ብሎ ማብራሪያ አለመስጠቱ እጅግ በጣም ብዙ ኦርቶዶክሳውያንም እንዲሁም ደግሞ ከእስልምናም ያሉ ብዙ ኢትዮጵያውያን እየተናደዱበት ነበር ይሄ ጉዳይ ማለት ነው። የት ነው አሁን አንድ ሚዲያ አንዲት ሴት ከሆነ ቤተ እምነት ተነስታ ወደ ኦርቶዶክስ ስትመጣ
ማን ያስተማራት? ከየት ነው ልጅነት ያገኘችው? መቼ ነው ማህተቡ ያሰረችው? መቼ ነው ድጋሚ የተጠመቀችው? የሚለውን ነገር እጅግ በጣም መሰራትና መወራት ያለበት ነው። ኢንተርቪው ላይ ዝም ብሎ አድብስብሶ መሄድ አልነበረበትም። እንዴት እንደመጣሽ በተወሰነ መልኩ ጠይቋታል። ነገር ግን አብዛኛው ነገር ስታወራ የነበረው እስልምና ውስጥ የነበራትን ጉዳዮች እንጂ ወደ ክርስትና መቼ መታ መቼ እንደተጠመቀች ምን አይነት ትምህርቶችን እንደተማረች በእርግጥ የሆነ መዝሙር ሲጠይቃት ነበረ፣ ግን ትክክል አይደለም ይህንን ነገር ማለት ነው። ታዲያ ከዛ በኋላ የእስልምና አንዳንድ ሰዎች ይህንን ነገር ለማጣራት የሄዱበት ሰፋፊ የሆኑ ሀሳቦች አሉ። ለማንኛውም ይህንን ነገር እስኪ የሆነች ልጅ የሚዲያው ባለቤትን ጠይቀዋለች። ምን ብሎ መለሰ እንስማ። ሄሎ፣ ጤና ይስጥልኝ። ሰላም ነው? ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ መረጃ እንድትሰጠኝ ነበረ። ልጅቷ እኔ አእምሮ በሽተኛ ነኝ፣ ብሮድካስቱን እንዴት እንዳቀረብኩ አላቅም ብላለች። አንተ ምን ትላለህ? አቤት አቤት፣ ይሰማሃል? አንተ ምን ትላለህ? እኔ ማናጀሩ ነኝ። አሁን ማናጀሩ ነኝ። እሺ፣ ብሮድካስቱን ስታቀርብ ልጅቷ ጤነኛ አልነበረችም፣ በሽተኛ ናት። እኛ ወደ ህግ ልናቀርበው ነው እኮ መጀመሪያ ማለት ነው። መጀመሪያ መጣች መጣ ያው እንትን ብላ ለመጀመሪያ በሌላ ሰው ነው ኢንተርቪውቱን ምናምን ልጅቱ ወደ ክርስቲያን ለመሆን ማለት ነው ተብላ መጣች። ቢሮ መጣች፣ አናገረችው የኛን ማለት ነው ሎዛ ሚዲያን ባለቤት መመሪያ ማርያም ወርቅ ይባላል። መጣ አናገረችው። በቃ ተስማሙ። በቃ ኢንተርቪው አደርግሻለሁ ምናምን አላት። በቃ ያለውን ነገር እንዳየሽው በቃ ዩቲዩብ ላይ እንዳየሽው ያን አማርኛ ሁሉ መጀመሪያ እንደመጣች ተናገረች። ተናገር እሺ ብሎ ቀጠሮ ሰጣት። በቀጠሮ ቀን መጣች። ኢንተርቪው ሆነች። በቃ ያዛት ኢንተርቪው ሆነች፣ ሄደች። ስልክ ምናምን አላት። በቃ ስልክ አሁን አካውንትሽን ለጥፍልሻለሁ፣ ስልክሽን ብለጥፈው ሌላ ነው ላንቺ አደጋ ነው፣ ደውለው በሌላ እንትን ሊይዙሽ ይችላሉ፣ ሌላ ነገር ሊያደርጉሽ ይችላሉ ምናምን ብሎ ስልክ ለገዝተ ወደ ለጥፈን ወይ ለመስጠት ምናምን ያው አይቸግርንም ነበር፣ ግን ለእሱ አደጋ ነው ብለን አካውንቷን ብቻ ለጥፈ አሁን ስልክ ምናምን ስንላት ስልክ ከገዳም ስመለስ ነው የተነሽ ምናምን ሜሴጅ የት ነው ስንላት ገዳም ልሂድና ለምንድነው ስልክ ብቻ የተደረገው? ማለት ስልኳ ለምንድነው ያልተለጠፈው? ለምንድነው አካውንቷ የተጠየቀችው የሚለውን ነገር እዚህ ጋር ላብራራራችሁ ማለት ነው። ብዙ ሰዎች ሲጠይቁ ስለነበረ ይህንን ነገር ከእስልምና ወደ ክርስትና ስለመጣው ቤተሰብ አግሎኛል፣ አንዳንድ ነገሮችም ደግሞ ከቤተሰብ አንጻር በጣም ብዙ ችግሮችን አጋጥመውኛል ብላ አውርታ ነበረ። ያንን ነገር ለመርዳት እሷን ለመርዳት አካውንቷ ተቀብለው እነሱ ራሱ 10,000 ብር ትራንስፈር አድርገውታል። ለማንኛውም ያው ሐሳቡን እንቀጥልበታለን። እና ሌላኛው ጉዳይ ደግሞ ስልኳ ያለጠፍነው ትልቁ ነገር አደጋ ያመጣባታል። ለምን? በእስልምና አስተምህሮ መሰረት አንድ ሰው ወደ ሌላ ቤተ እምነት ከሄደ ትንሽ ኃይለኛ የሆነ ካልቸር ኃይለኛ የሆነ ቤተ እምነት ስላላቸው በዛ ልክ ነው እንደዚህ ያደረግነው እያለ ነው። እስኪ እንስማው። ለማንኛውም እንጨርሰው። ታለው ምናምን አለች። አካውንቷን ለጠፍነ። ከዛ በቃ ያለው ነገር ስሟ እስከ ስሟ ነው። አካውንቷን ማየታችሁት ከሆነ አሁን ብር ለመላክ ሞክሪው አያት ማህመድ ነው ያለው ነገር ይሄ ነው። መጣስ ተዋት ጤነኛ ናት፣ ኖርማል ሰው ናት። ምንም ነገር እንትን አላለችም። እኛ ራሱ ወዲያው 10,000 ብር ነው ያስገባላት። መጀመሪያ የላክንላት እኛ 10,000 ብር ነው ለዚህ በአካውንቷ ማለት ነው፣ ለልጅቷ ማለት ነው። በሰዓቱ ላይ መመሪያ ማርያም ወርቅ ነው ያስገባላት ራሱ ማለት ነው። እሺ፣ ስትመጣ በዛን ሰዓት ላይ ከሰው ጋራ ምናምን አብራ መታ ነበር ወይስ ብቻዋን ነው የመጣችው? ብቻዋን ነው የመጣችው። የመጀመሪያ ቀን ብቻዋን ነው የመጣችው። ሲቀጥል አሁን ኢንተርቪው ቪዲዮ ትሆን ቀንም ብቻዋን ነው የመጣችው። ይሄ ነገር አሁን ለእናንተም ለብሮድካስታችሁም ትልቅ አደጋ ነው። እንደዚሁም ደግሞ ለክርስቲያኔ ሙስሊም ነኝ ለክርስትና እምነት ተከታዮችም ትልቅ አደጋ ነው። ምክንያቱም አንድ ክርስትና እምነት በውሸት አይቆምም። እውነትን በማሳወቅና እውነትን በማስተማር ነው አይደል የሚቆመው እኮ። ልታየው ነው እንትኑ እውነተኛ ነው እንትኑ። ልጅቱ መጣ እኮ ኢንተርቪው አድርገናታል። ስለዚህ ልጅቷ እዚህ ጋር አሁን ደግሞ ልጅቷ በድጋሚ አሁን እኛውን ወደ እናንተ ክስ እንዲከፈትባችሁም ልናደርግ ነው። ምክንያቱም በሃይማኖታችን ላይ የተቀጠፈ ነገርና አቅሌ ጤነኛ አይደለሁም ነው ያለችው። በሽተኛ ነኝ፣ አንዳንዴ ይጥለኛል። ስለዚህ በአመመኝ ሰዓት ላይ ነው ማን ወስዶ እንዳስደረገኝ ሁሉ ያንን ፕሮግራም አላቅም ነው ያለችውና እስኪ ከመጀመሪያ መጣች። ከመቀጠል ቀጠራ በቀጠሮ አቀንፎ ነው የመጣች።
ስለዚህ ሁለት ጊዜ ነው የመጣችው ማለት ነው። መጀመሪያ መጣች እንትን አለች ተናገረች፣ በቃ ተዋወቀች መጀመሪያ። ይህንንም ይመስል ነበረ። ማናጀሩ ነው እንግዲህ አሁን የሰማችሁት። ማናጀሩ እንዳለው ሁለት ጊዜ ነው የመጣችው። መጀመሪያ መታ ተመዝግባ ይህንን ነገር ማድረግ እንደምትፈልግ ነግራን ከዛ ተመልሳ ሄዳለች። በኋላ ደግሞ መታ ለኢንተርቪው ይህንን ኢንተርቪው አድርገን ሰዓቱን ጠብቀን ለቀናል ነው ያለው። በእርግጥ ያላነሳቸው ቅድም ሳነሳቸው የነበሩ አንዳንድ ነገሮች ማን እንዳስተማራት፣ ከየት ቤተክርስቲያን ጥምቀት እንዳገኘች፣ በምን ምክንያት ማን እንደተቀበላት የሚለውን ነገር በደንብ መብራራት ነበረበት። ነገር ግን አሁንም የሰጠው ሀሳብ ቢሆን በጣም አሪፍ ነው። እሷ ምንም አይነት ጉዳት አላጋጠማትም። ያጋ ስትመጣ ኖርማል ነበረች። ታመምኩ ምናምን የምትለው ነገር ትክክል አይደለም እያለ ይገኛል። ለማንኛውም እንግዲህ ይህንን ሀሳብ እንደ አጠቃላይ ስንጠቀልለው ኢትዮጵያ ውስጥ እንደዚህ አይነት ነገሮች እየተለመዱ ይመጣሉ። በጣም ክርስትናን ለማጠልሸት ሲባል በክርስትና ስም ይነገዳል፣ በእስልምና ስም ይነገዳል። በጣም የተለመደው ነገር ማንም ወደ ቤተ እምነት ሳይቀይር እንትና ቤተ እምነት ውስጥ ሄዶ ገባ እንዲህ አለ የሚል ሶሻል ሚዲያው ላይ በጣም በሰፊው ይሰራጫል። ነገር ግን የዚች ልጅ ለየት የሚያደርገው እኔ ራሴ ነኝ ኢንተርቪው የተደረኩት፣ ነገር ግን እንዴት ኢንተርቪው እንደተደረኩ አላቅም የሚለው ነገር ነው በጣም አስደንጋጭ የነበረው። ለማንኛውም ይህን ነገር ተረጋግተን እንመለከታለን። ከወገንተኝነትና ከመጥፎ ነገሮችን በጸዳ መልኩ ነገሩን አይተን እንማርበታለን ማለት ነው። ቀጣይ ምን አይነት ሀሳቦች ይመጣሉ? ልጅቷ ደግሞ ላይቭ ላይ ኢንተርቪው ላይ ድጋሚ ኢንተርቪው የተደረገች ትገኛለች። እሱን ሲደርሰን ደግሞ የምናደርሳችሁ ይሆናል። አሁን ወደ ሌላ ቪዲዮ እንሄድ። ለማንኛውም በህይወታችሁ በትዳርና በስራችሁ በችግር በፈተና ውስጥ ናችሁ? እንግዲያውስ ከጎን የመደመር ምልክቷን ተጭናችሁ ሐሳባችሁን ኮመንቱ ላይ አስቀምጡልኝ፣ እጸልይላችኋለሁ። ይህንን የተመለከታችሁ ትምህርት ጥንቃቄ የሚፈልግ ትምህርት ስለሆነ ነው ይህንን ቪዲዮ ማቀርብላችሁ። አሁን እንደተመለከታችሁት ስብከት የሚመስለው ነገር የአባ ገብረ ኪዳን ስብከት ነው ብለው በጣም ብዙዎች ሶሻል ሚዲያ ላይ ያዘዋወሩት ይገኛሉ። ይህንን ነገር ትክክል አይደለም። በኤአይ የተሰራ በአባ ገብረ ኪዳን ድምጽ፣ ስም እንዲሁም ደግሞ መልክ ጭምር የተሰራ የኤአይ ቪዲዮ ነው። ስለዚህ ብዙ ኦርቶዶክሳውያን እየተሸወዱበት ስለሆነና ጥንቃቄ እንድናደርግ ያክል ነው ይህንን ነገር እያልኩ ያመጣውላችሁ። ለማንኛውም እንግዲህ በጣም ብዙ ሰዎች በዚህ ቪዲዮ ስር ጸልዩልኝ አሜን ምናምን እያሉ ነው ነበረ። አባ ገብረ ኪዳን እንደዚህ አይነት ነገሮችን አይሰሩም። እንደዚህ ጸልይላችኋለሁ ምናምን ብለውም አያውቁም። ሲጀመር ከአውደ ምህረትና ከመድረክና ሚዲያቸው ራሱ በዛ በአራቱ ጉባኤ ጣና ቂርቆስ ገዳም በሚለው ውጭ ሌላ አስተላልፈው አያውቁም። ስለዚህ ጥንቃቄ ብናደርግ መልካም ነው ለማለት ነው። ሌላኛው ከሰሞኑ እጅግ በጣም አነጋጋሪ የነበረው የመንገድ ላይ ኢንተርቪው የተደረጉ 2-3 ሴቶች ነበሩ። እነሱን የተናገሩት ነገር እንስማ። በጣም ገራሚ ነው። ለማንኛውም እንስማው። ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ ዓመት በፊት በ18 ዓመቴ ማርያምን የምሬና በ16 አንቺ ጋር ለመሆን አንድ ወንድ ልጅ በወር ስንት ብር መስራት አለበት? እስከ 10 ሚሊዮን በወር። ያ እኔን ቀብረር አርግቶ ዘና አርግቶ ካልኖረ ምን ለኔ ወንድ አይደለም። ልክስክስ መሆን ማለት ወይንም ርካሽ መሆን ማለት ላይክ እንደነሱ መሆን ማለት ነው። ለዚህ ደግሞ በቂ ምክንያት አለኝ። ልብ ብላችሁ ካዳመጣችኋቸው ድንግልናችሁን ወይንም ክብረ ንጽህናችሁን ያጣችሁት በስንት ዓመታችሁ ነው ሲባሉ አንገት የሚያስደፋ የሚያሳፍር ቢሆንም እነሱ ግን በኩራት አንገታቸውን ቀና አድርገው እየሳቁ በ16 እና በ18 ዓመታችን ነው ያጣነው አሉ። በነገራችን ላይ ያ እድሜያቸው ድንግልናቸውን ያጡበት ነው። ከዛ በኋላ አስቡት ከስንቱ ጋር እንደተጋደሙ። በጣም የገረመኝና ይህንን ቪዲዮ በዋነኝነት እንድሰራ ያደረገኝ ደግሞ ለሁለተኛው ጥያቄ የመለሱት መልስ ነው። አንድ ወንድ ከናንተ ጋር ለመሆን ምን ያህል የወር ገቢ ሊኖረው ይገባል ሲባሉ የመለሱትን መልስ ሰምታችኋል። አንዷ 10 ሚሊዮን አለች፣ አንዷ ደግሞ አንቀባሮ ካላኖረኝ ምን ወንድ ተባለ አለች። እነዚህ ልጆች ድንግል ሆነው ወይንም ክብረ ንጽህናቸውን ጠብቀው ከማንም ጋር ሳይጋደሙ ሳይልከሰከሱ እንደዛ አይነት ወንድ ቢመኙ አይገርመኝም። ነገር ግን ከ16 እና ከ18 ዓመታቸው ጀምሮ ከማንም ጋር እየተጋደሙ ኖረው መጨረሻ ላይ ግን የተመኙት ሚሊዮነር በጣም እነሱን አንቀባሮ የሚያኖር ወንድ መሆኑ ነው በጣም ያናደደኝ። ገራሚ ነው። እንግዲህ አሁን ላይ እያየናቸው ያሉ አንዳንድ ሴቶች እጅግ በጣም ተለያይተናል። እውነት ለመናገር ድሮ እናቶቻችን ከነበራቸው አስተሳሰብና አሁን ያሉት ሴቶች በጣም ገራሚ ናቸው። ለማንኛውም አንዳንድ ሀሳቦቹ ትክክል አይደሉም። አንዲት ሴት ልጅ ድንግልናዋን የምትሰጥበት መንገድ ወይም ድንግልናዋን የምታጣበት መንገድ በኩራት እየተናገረች ነገር ግን የምትፈልገው ነገር ደግሞ በጣም የተጋነነ ነገር ሲሆን በጣም የሚያስጠላ ነገር ነው እውነት ለመናገር።
ለማንኛውም ልጁ ይመችህ ብለናል። በደንብ ሀሳቡን ለመግለጽ ሞክሯል። ለዛሬ ያዝንላችሁ ሀሳቦች ጠቅላላ አድርገን ስንመለከት እንግዲህ እነዚህን ነበሩ በዋናነት ያዝናቸው። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩን። መድኃኔዓለም ከእናንተ ጋር ይሁን። ይቆየን።